ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ቅድስት አርሴማ ናት። ቅድስት አርሴማ ሁላችሁንም በያላችሁበት ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም በያላችሁበት አላህ ይጠብቅልኝ። እኔም ሰላም ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንትም መታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። አመሰግናለሁ ቤተሰብዬ። ናሂን ተመልክቼ ነው የመጣሁት። ፍሬና ዳጊ እንግዲህ ናሂን አናግረውታልና የናሂ መልስ በጣም አስገርሞኛል። ቤተሰብ ሰው ቤት ሀገር ነው ቤቱን እየበደለ እርጉዝ ሚስቱን እያስለቀሰ ልጁን እያስለቀሰ አባዬ አባዬ እያለ ልጁ እያለቀሰበት የራሱን ኑሮ ብትን አድርጎ ወደ ሌላ ሴት ጋር ሄዶ ያችን ሴት ካለችበት ችግር ካለችበት ነገር ውስጥ ለማውጣት የሚሞክር የትኛው ሀገር ያለ ወንድ ነው? እስቲ ንገሩኝ። ደግሞ በጣም የገረመኝ በቃ የኔና የውብዬ ነገር አብቅቷል። የኔና የውብዬ በጣም ደጋግሞት እንዲያበቃ እየፈለገ ይመስላል ራሱ ናሂ ማለት ነው። እንዴ ልጁ በጤናው አይደለም እንዴ እስከምል ድረስ ማለት ነው። ተጀምሮ እስከሚጨረስ ጥፋት አለበት ናሂ። ለምን መጀመሪያ ልጅቷ ገና ሀብላ ስትመጣ ማለት ነው ቤተሰብ አይቷት ደንግጦ ብርጭቆ ነው ከእጁ ላይ የተሰበረው ትዝ የሚላችሁ ከሆነ። ከዛም በኋላ ውብዬ ስታፋጥጠው አላቃትም ማለት። ከዛ በኋላ ነው እንግዲህ አው አቃታለው አለ አይደል ቤተሰብ። አሁን ደግሞ መልሶ የተጭበረበረ ነው ይሄ ነገር በኔ ስም አይደለም የተላከው ሲሙን ለጓደኛዬ ሰጥቼው ነበርና ጓደኛዬ ነው ልጅቷን ያጭበረበራት። የኔን ፎቶ እየላከ የኔን በኔ ስም አድርጎ ጓደኛዬ ነው ያጭበረበራት አለ። መልሶ ደግሞ ለዳጊና ለፍሬ ሲነግራቸው እኮ ነው በጣም ግርም ያለኝ። ትርምስምስ ያለ ምንም የሆነ አቋም ቀጥተኛ የሆነ ንግግር አይደለም የተናገረው። መልሶ ደግሞ ልጅቷ በኔ ምክንያት ነው ችግር ውስጥ የወደቀችው፣ ስለዚህ የግዴታ ልጅቷን መርዳት አለብኝ። ምንድነው በሱ ምክንያት ልጅቷ ችግር ውስጥ የወደቀችው? የስም ስህተት ነው። ልጁ ነው በስሙ ያጭበረበራት። ናሂ እዚህ ጉዳይ ውስጥ የለበትም። ስለዚህ ናሂ ራሱን ከራሱ ላይ አውርዶ ሂጂ አንቺ እንዴ ይቅርታ ቡችላ አለችና በጣም አስቸገረች እና ናሂ ከራሱ ላይ አውርዶ መጀመሪያው ገና እዚህ ነገር ውስጥ እንደሌለበት ሲያቅ ከውብዬ ጋር መነጋገር ነበረበት ችግሩን ለመፍታት ማለት ነው። እቺ ልጅ የተጎዳች ልጅ ከሆነች ውብዬም ያው ስደትን ስለምታቅ የስደት እህታችን ስለሆነች ይህንን ነገር ከመተባበር አብራት ከመሆን ከልጅቷ ጋራ ወደ ኋላ አትለው። እንደውም ውብዬ ብትኖርበት የልጅቷ ችግር በደንብ ይፈታ ነበረ። ናሂ ምን አደረገ? ውብዬን እዛ ጋር እርጉዞና እያስለቀሰ ልጅቷን ከውብዬ ቁስል ይልቅ የልጅቷ ቁስል ይበልጣል እያለ ልጅቷን ነበረ ሲደግፍ የነበረው ነገር ውስጥ ከሌለበት። ይሄንን ነገር ካላደረገ ልክ አሁን እንዳደረገው መጀመሪያውኑ ከውብዬ ጋር ተነጋግሮ እኔ አይደለሁኝም ለአከሌ ሰጥቻለሁ። መቼም እሱን የሱ ጓደኞችን ውብዬ ሳታውቅ አትቀርም። ሁሉንም ልታውቃቸው ትችላለች። ስለዚህ ለአከሌ ቁጥሬን ሰጥቼው ነበረ እሱ ነው እንደዚህ ያደረገው ችግሩን እንፍታው ብሎ ውብዬም ቢያማክራት እርግጠኛ ነኝ እዚህ ደረጃም አይዳረሱም ነበረ። ውብዬም ደግሞ ብትኖርበት ነገሩን የበለጠ ትፈታው ነበረ እና ናሂ በጣም አጥፍቷል። በጣም ግርም ያለኝ ደግሞ የፍርድ ቤቱ ሁኔታ ምናምን ነገር እንዴ ሰው እንዴት ነው እንዴ? አሁን እሺ የሆነ ሆኗል። ግን ውብዬን ሽማግሌ ሰብስቦ የንስሐ አባታቸውን ሰብስበው ምናምን ነገር ሄዶ ውብዬን ይቅርታ አድርጎ ትዳሩ እንዳይበተንበት ለምኗት መታረቅ ሲገባው እንደገና ደግሞ በቃ እኔማ እንዴ እሱ ራሱ ነው እንዴ የፈለገው እስከምል ድረስ ደረስኩኝ። ጌታን እውነቴን ነው። እንዴ ሰው እንዴት የራሱን ትዳር እዛ ጋር ብትን አድርጎ የራሷ እያረረባት የሰውን ታማስላለች እንደሚባለው ነገር ቤተሰብ እንዴት እዚህ ጋር ይቺን እህታችን እሺ ተጎድታለች። እኛም ጉዳቷን አንፈልግም፣ ችግሯን አንፈልግም። እግዚአብሔር ሀቋን ይመልስላት። ግን በኔ ምክንያት የሚለው ነገር ማለት ነው እሱ ነው እንዲያደረገው እሱ አይደለም ማለት
ደርሶበታል። ጓደኛው ነው ያንን ነገር ያደረገው በልጅቷ ላይ ይሄንን ግፍ ያደረሰባት። ስለዚህ ከሚስቱ ጋር ሆኖ ናይ ከውብዬ ጋር ተነጋግሮ ጓደኛውን አናግሮ ችግሩን መፍታት ይችሉ ነበር እንጂ ለብቻዬ ተገልጌ ምናምን ነገር ችግሩን መፍታት ስላለብኝ ምናምን ነገር አለ ማለት ነው። ይሄ አያስማማም በተአምር እንዴ! ከውብዬ ጋር የሚሆን አይደለም፣ ከውብዬ ጋር የሚሆን አይደለም። 10 ጊዜ በጣም እኮ ነው የገረመኝ። እንዴት ነው የማይሆነው? ውብዬ እኮ የልጆቹ እናት እኮ ናት። እሺ ጥፋት አጥፍቷል። አዎ 100% ጥፋተኛ ነው። ግን ቢሆንም ደግሞ አሁን ላይ ቀስ ብሎ ለውብዬ ቢያስረዳት ትልልቅ ሰው ሰብስቦ ዳጊም አለ ፍሬም አለች ሰብስቦ ሄዶ ውብዬን ይቅርታ ጥፋት ነው መጀመሪያውኑ መነጋገር ነበረብኝ ብሎ ውብዬን ይቅርታ ቢጠይቃት 100% ውብዬ እሺ ብላ እንደምትቀበለው እርግጠኛ ነኝ። በዚች በተልካሻ በማትረባ ነገር ትዳሯን የምትበተን ሴት አይደለችም። ናሂ የራሱን እዚህ ጋር አጥፍቶ የራሱን ኑሮ በትኖ ህይወቱን በገዛጁ አመሰቃቅሎ እዛ ጋር ሰውን እየረዳው ነው። እኔ ለኢትዮጵያ ህዝብ እኔ ምናምን ይሄ አያስማማም። የኢትዮጵያ ህዝብ የሚፈልገው መጀመሪያ ራሱን ከችግር የሚያድን ሰው፣ ራሱን ከችግር የሚያወጣ ሰው። ከዛ በኋላ ነው ቤቱን እንዴ ቀበሌ እንኳን እኮ ሊቀመንበር ሲመረጥ እኮ ታይቶ እኮ ነው አይደል እንዴ? ታይቶ ነው። ምክንያቱም ቤተሰቡን በስነ ስርዓቱ ያስተዳድራል ወይ ምን ያህል ብቁ ነው ይሄ ሰውዬ ተብሎ ነው ሊቀመንበርነት እንኳን ለቀበሌ ሰው የሚመረጠው አይደል እንዴ? ስለዚህ ህዝብንም አንድ ሰው ለህዝብም እቆማለሁ እረዳለሁ ችግረኛን ማየት አልፈልግም ብሎ የሚያስብ ሰው መጀመሪያ ችግሩን ከቤቱ ነው መቅረፍ ያለበት። ችግሩን ከቤቱ ሳይቀርፍ ለዛ ሰው መድረስ አይችልም። ቤቱን እየበደለ ሚስቱን እየበደለ ልጁን እያስለቀሰ ናርዲን እረዳለሁኝ እሷ ችግሯ የባሰ ነው ማለት ምን ማለት ነው እንዴ? የውብዬ ችግር ነው የባሰው። ናርዲም ተቸግራለች። አዎ እውነት ከሆነ ባለጌ ጓደኛው አጭበርብሯታል፣ ልጅቷን በልቷታል እንክት አድርጎ እሺ ይሁንለት። ግን እሱ ይሄንን ከዚህ ነገር ውስጥ ራሱን አጽድቶ ትዳሩን መሰብሰብ ነበረበት። መጀመሪያ የራስን ነገር ማስተካከል ነው፣ የራስን ህይወት ማስተካከል፣ የራስን ሚስት በስነ ስርዓቱ ተንከባክቦ መያዝ። ከዛም በኋላ ነው ለተቸገረ ሰው መድረስ። እንደገና ደግሞ ከሚስት ጋራ ያልተማከሩት ነገር ባለትዳር የሆነ ሰው ወይ ደግሞ አንድ ሚስት ከባሏ ጋር ካልተማከረች ምንም ሰላም የሚሆን ነገር የለም። ስለዚህ ናሂ እኔ አያስማማኝም። ውብዬን እዛ ጋር እያስለቀሰ እየበደላት እርጉዞና ሆስፒታል ተኝታ ቤተሰብ እዚህ ጋር የውብዬ ቁስል አይበስም የናርዲ ነው ብሎ ናርዲን ነበረ ሽሩሩ ሲላት የነበረው። ይበላት፣ መርዳቱ ጥሩ ነው፣ ይሄንን ደግፋለን። ግን ደግሞ ውብዬስ እዛ ጋር ሚስቱ እኮ ናት እንዴ? ከሷ ጋር ተመካክሮ እኔ አይደለሁም አከሌ ነው አንቺም ታውቂዋለሽ። ስለዚህ ነይ እናናግረውና ችግሩን እንፍታው። በእኔ ስም ነው ይሄ ልጅ እንደዚህ ያደረጋት ይችል ልጅ ብሎ ውብዬን አሳምኑ ከመጀመሪያው ነው። ፈስ ያለበት ዜል ላይ አይችልም የሚባለው። ገና ሲያያት ብርጭቆ ሰበረ፣ ደነገጠ። ምን ልትሰሪ መጣሽ ምናምን ነገር አለ። ቆይቶ ደግሞ አላቃትም አለ። ቆይቶ ደግሞ አቃታለሁ አለ። ምንድነው ውዝግብግብ ያለ ሲጠየቅ ደግሞ አሁን ማለት ነው ምን ይንጫጫል? ለሷ ብሎ ለናርዲ ብሎ ቃል ኪዳን ያደረገ በቃል ኪዳን ያገባውን ትዳሩን ይበትናል እንዴ? በቃል ኪዳን ያደረገውን ቀለበቱን ከእጁ ከጣቱ አውልቆ ይጥላል እንዴ ለእንትና ብሎ? ይሄ ትክክል አይደለም። ምን እንደዚህ አቋም የሌለው የሆነ ተርመስመስ ያለ ወሬ አያውራ ናሂ ትክክል አይደለም ይሄ። በቃ ውብዬ ከተረዳችሁም እሷ ጥሩ ልጅ ናት፣ ትረዳዋለች። እርግጠኛ ነኝ እሺ ብላ ተስማምታ ጸበል ይዛው ነው የምትሄደው። ምክንያቱም ይሄ የተነካ ሰው ነው። ሰው እንዴት ትዳሩን ብትን አድርጎ እዛ ጋር እያስለቀሰ ሚስቱን እዚህ ጋር ያለውን ባዳ ልርዳ ይላል? አይሆንም እንዴ! እንደዚህ ይላል። እንደዚህ አያስማማም። ቤተሰብ እውነቴን ነው አይደለ? እውነቴን ከሆነ እውነትሽን ነው በሉ፣ ውሸትሽን ከሆነ እንዳትሳደቡ። በትክክለኛው በንጹህ እህትነትም ሆነ ወንድምነት ኮመንት ጻፉልኝ እንጂ አንድ ስድብ እንዳትሳደቡ። ማርያምን ስድብ ደግሞ ኃጢያት ነው። ሰው እዚህ ጋር መጥቶ ትክክለኛውን ነገር ሲናገር እየመረራችሁም ቢሆን ዋጡት። እውነቴን ነው። ምክንያቱም እዚህ ጋር ልሳደብ አይደለም እኔ የመጣሁት ትክክለኛውን ነገር ልናገር ነው የመጣሁትና ናሂ 100% አሁንም ጥፋተኛ ነው፣ አጥፍቷል። አሁንም ቢሆን ሚስቱን ይቅርታ ቢጠይቃት ትመለሳለች። ሄዳ ወደ ጸበል